የኤሌክትሪክ መኪና ስትገዙ ወይም ደግሞ የኤሌክትሪክ መኪና ለመግዛት ስታስቡ ከቢዋይዲ የኤሌክትሪክ መኪኖች ውጪ ሌሎቹ መኪኖች መኪና ለማይመስሏችሁ ይህ ቪዲዮ ለእናንተ ነው። በቻይና ዶሜስቲክ ማርኬት ላይ አንደኝነት ደረጃን ይዞ የነበረው ለወራት ማለት ነው ጂሊጆም ሺንዩዋን የሚባለውን የኤሌክትሪክ ተሽከርካሪ ዛሬ ሪቪው አደርግላችኋለሁ ማለት የቦዲ ሳይዙ በኮምፓክት ሃችባክ ቦዲ ሳይዝ ክላሲፋይ የሚደረግ መኪና ነው። እንደምትመለከቱት እንግዲህ የመኪና ከፊት ለፊት ያለው ራውንድ ሼፕ የሆነ እዚህ ጋር የምትመለከቱት ሄር ላይት ደግሞ የአዳፕት ሄር ላይት የተገጠመላቸው ኤልኢዲ መብራቶች ናቸው ማለት ነው። እጅግ በሚያምር ዲዛይን የተቀመጡ ናቸው። እዚህ ጋር የምትመለከቱት እንግዲህ ይሄ ራውንድ ሼፕ የሆነ ቦዲ ሳይዝ አለው ማለት ነው። ከስር በኩል እነዚህ ከፊት ለፊት በምትመለከቱበት ሰዓት ኤሪያ ወይም ደግሞ ስታግኔሽን ፕሬሸር ኤሪያው በጣም ትንሽ ነው። ያ ማለት ደግሞ የኤሮዳይናሚክ ፐርፎርማንሱን ለመጨመር የድራግ ኮኤፊሺየንቱን ለመቀነስ ታስቦ የተሰራ ተሽከርካሪ ነው ማለት ነው። እዚህ ጋር ቦዲዎቹ በሙሉ የምናያቸው ጠርዞቹ ማለት ነው የራውንድ ሼፕ ያላቸው የሚያምር ቅርጽ ያለው የተሽከርካሪ ነው። እዚህ ጋር ደግሞ እንደምትመለከቱት በጣም የሚያምር የቸርኬ ዲዛይን እዚህ ጋር እንግዲህ የምናገኘው በ16 ኢንች የሪም ዲያሜትር የምናገኘው ቆንጆ የኤሌክትሪክ ተሽከርካሪ ነው። የፊት ለፊት ኮፎኑ በምንከፍትበት ሰዓት እንደምትመለከቱት አውቶማቲካሊ ራሱ ይከፈታል ማለት ነው። ይሄ መኪና እንግዲህ ሬል ዊል ድራይቭ ስለሆነ ሞተሮቹ ከኋላ ነው የሚቀመጡት። ስለዚህ ይሄ ስፔስ ክፍት ስፔስ ስለሆነ ይሄኛው ለእቃ ማስቀመጫ መጠቀም እንችላለን ማለት ነው። የዚህ ስቶሬጅ ካፓሲቲ እንግዲህ እስከ 70 ሊትር ድረስ እቃዎችን መያዝ የሚችል ሲሆን እስከ 25 ኪሎ ግራም ደግሞ የሚመዝን እቃን እዚህ ትራንክ ስፔስ ላይ መጠቀምና ማስቀመጥ የሚያስችለን ተሽከርካሪ ነው። በጣም ስታይልሽና ስሙዝ የሆነ ዲዛይን ያለው ተሽከርካሪ ነው። እዚጋ እንደምትመለከቱት ደግሞ የኋላውን ራውንድ ሼፕ ያለው እጅግ ለስታቲክ ቪው ወይም ደግሞ ለእይታ እጅግ ማራኪ የሆነ የኤሌክትሪክ ተሽከርካሪ ነው። እንደዚህ ፕረስ ስናደርገው ራሱ አውቶማቲካሊ እንደዚህ ይከፈታል። እዚህ ጋር የምትመለከቱት ስፔስ ደግሞ ለጌጅ ኮምፓርትመንቱ የትራንክ ስፔሱ ትልቅ ስፔስ አለው። በ32 አምፔር 7 ኪሎዋት የምናገኘው የጊሊ ጋላክሲ የሚያመርተው ኦሪጂናል የሆነ ቻርጀር አብሮታል ማለት ነው። ፕረስ በምናደርግበት ሰዓት ላይ አውቶማቲካሊ ራሱ ይዘጋል። ሌላው ደግሞ እዚህ መኪና ላይ ያለው ነገር የግራውንድ ክሊራንስ ነው። የግራውንድ ክሊራንሱ በ20 ሴንቲሜትር ከፍ ያለ ከውስጥ ደግሞ ያሉትን የባትሪ ፕሮቴክሽን ከቨሮች መመለከት እንደ ቢዋይዲ ሴጉድ ከፕላስቲክ የተሰራ ሳይሆን የብረት ወይም ደግሞ በአሉሚኒየም የተሰራ የፕሮቴክሽን ከቨር አለው ማለት ነው። ስለዚህ አሁን ደግሞ የኢንተርኔት ዲዛይኑን ወደ ውስጥ ገብተን አሳያችኋለሁ። ስንገባ ይሄን ይመስላል። ቁልፋችን እቺን ትመስላለች ማለት ነው። በዚህ ሎክ በዚህ ሎክ እናደርጋለን። እዚህ ጋር ኢንጂን ስታርት የምናደርግበት በተን የለንም። በሪሞቱ ብቻ ነው ኮንትሮል የምናደርገው። እዚህ ጋር የስልክ ማስቀመጫችን እዚህ ጋር ማድረግ እንችላለን። እዚህ ጋር የኤር ቬንቶቹ በዚህ አይነት ቅርጽ አሉ። ግሎብ ቦክሱ መሳቢያ የሆነና ሰፋ ያለ ግሎብ ቦክስ ያለው ተሽከርካሪ ነው። ለምትመለከቱት ሰፋ ያለ ስፔስ አለው ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር የምትመለከቱት መልቲ ፈንክሽናል መሪ ነው። ከዛ በተጨማሪ እዚህ ጋር የምትመለከቱት የኢንስትሩሜንታል ክላስተር ስክሪኑ ከመሪ ጀርባ ያለው ማለት ነው። ለድራይቨሩ ኢንፎርሜሽን የሚሰጠን በ8.8 ኢንች እናገኘዋለን። እዚህ ጋር የምትመለከቱት የኢንፎቴመንት ስክሪኑ ወይም ደግሞ ሴንትራል ስክሪኑ በ10.8 ኢንች የምናገኘው ትልቅ ስክሪን ያለው ይህ መኪና እንግዲህ 360 ዲግሪ ፓኖራሚክ ኢሜጅ ያለው ተሽከርካሪ ነው። በሌዘር ሲት የተሰሩ ሲሆኑ እጅግ ምቾትና ውበትን ከምቾት ጋር የያዙ የወንበር ሲቶች አሉት። ከኋላ ያለው ወንበር ከፊት ለፊት ያለው ሌግሩሙ ደግሞ በዚህ መንገድ ሰፋ ያለ ነው። ከላይም ሰፋ ያለ ስፔስ አለን ማለት ነው። እንግዲህ ይሄ መኪና ከኋላ 3 ሰዎችን አንደላቆ ነው የሚያስቀምጠው። ሌላው እዚህ መኪና ላይ የተመለከትኩት እጅግ አስደናቂ ነገር አለ። የሚስጥር ኪስ አለው ይሄ መኪና። አጠቃላይ የኢንቴሪየር ዲዛይኖችን ስንመለከት በዚህ መልኩ የተቀመጡ ናቸው ማለት ነው። ወንበሮቹ ሲቶቹም እንደዚህ የከለር ኮምቢኔሽናቸው እጅግ የሚያምርና ሰፋ ያለ ሳይዝ ያለው ነው። ኤክስፕሎረር ኤዲሽን የሚባለውን ትሪም ሌቭል ነው። ያም ደግሞ 410 ኪሎ ሜትር መጓዝ የሚችል 40.2 ኪሎዋት አወር የሆነ የባትሪ ካፓሲቲ ሲኖረው በሊቲየም አይረን ፎስፌት ባትሪ የምናገኘው ሲሆን የኤሌክትሪክ መኪኖችን ባትሪ በማምረት ቶፕ ዋን ላይ የሚገኘው የካትል ወይም ደግሞ ሴቴል የተባለው ድርጅት የሚያመርተው ባትሪ ያለው የኤሌክትሪክ ተሽከርካሪ ነው። አጠቃላይ የሞተር ፐርፎርማንሱን በምንመለከትበት ሰዓት 85 ኪሎዋት 114 ሆርስ ፓወር የሆነ 150 ኒውተን ሜትር ቶርክ ያለው የፐርማነንት ማግኔት ሲንክሮነስ ሞተር ሬር ዊል ሲንግል ሌአውት ሞተር የሆነ ቶፕ ስፒዱን በምንመለከትበት ሰዓት 135 ኪሎ ሜትር ፐር ሃወር መጓዝ የሚችል ተሽከርካሪ ነው ማለት ነው። እንግዲህ የዚህ መኪና የቦዲ ታይፑን ስንመለከት የሃችባክ የቦዲ ታይፕ ያለው ፍሮንት ትራንኩ 70 ሊትር የመያዝ የሚችል ሪም ዲያሜትር ደግሞ 16 ኢንች የሆነ 360 ዲግሪ የፓኖራሚክ ኢሜጅ ያለው ተሽከርካሪ ነው። በቻይና ሀገር በዶሜስቲክ ሴል ደግሞ ለረጅም ጊዜ የአንደኝነት ደረጃን የተቆጣጠረው የጂሊ ነገር ግን የጂሊጆምን የቦዲ በምትመለከቱበት ሰዓት ላይ ራውንድ የሆነና እጅግ ደስ የሚል ሰርፌስ ፊኒሽ ያለው የቦዲ ታይፕ ያለው ነው። የቅዝቃዜ መቋቋም አቅማቸው ተፈትሾ ነበረ። ይህ በቪዲዮ ላይ እንደምትመለከቱት እንግዲህ የጂሊጆም ረዘም ላለ ጊዜ በዛ በቅዝቃዜ ውስጥ በኔጌቲቭ 15 ዲግሪ ሴልሲየስ በሆነ ቴምፕሬቸር ላይ ረጅም ርቀትን አቆራርጦ መሄድ የቻለ የቴምፕሬቸር ቴስት ያለፈ ግሩምና ድንቅ መኪና ነው። የምትመለከቱት የቢዋይዲ ሴግል መኪና ደግሞ በያዘው ቅዝቃዜ ረጅም መንገድ መጓዝ ስላልቻለ እንደምትመለከቱት በዚህ መንገድ ይሄን ሀፕን አድርጓል ማለት ነው። ስለዚህ